እናቴ ያሳደገችኝ ያለ አባት ነው። አባቴ በልጅነታችን ነበር ያረፈው። ቤቱ ሁላ ጨለማ ነበር የሆነባት። በእግሯ እየሄደች ነው እናቴ ትሰራይ ነበርውና ለሊት ነው እናቴ ከአዳሪ የምትወጣው። በመስኮት ሰላም ብላን የምትሄድበት ጊዜቶች ነበሩ። እናቴ በድንገት ታመመች። ራሷን እስከመሳት ድረስ ማስበው እንደማጣት ነበረ። እንደምትሞትና በህይወት እንደማትኖር ነገረችኝ ማለት ነው። ያለ አባት ያሳደገችኝ እናቴ ስለነበረች የማረፊያዋ ጊዜ ላይ ነው ብዬ ነው ማስበው። በጣም ከባድ ነበር ያ ጊዜ። አሁን እግዚአብሔር ይመስገን ሁሉም ነገር አልፎ እናቴ እኔን አረሰችኝ። ከዚህ በኋላ ደግሞ ረጅም እድሜ ሰጥቶልኝ በጤና እንድትኖሪልኝ እለምናለሁ እግዚአብሔር። እወድሻለሁ እናቴ በጣም። እሺ እኔም እወድሻለሁ ልጄ። ስሜ ሄለን ይባላል። የመጣሁት ከደሴ ነው። ደሴ ነው ተወልጄ ያደግኩት፣ መናፈሻ የሚባል አካባቢ። የደሴ ልጅ ነኝ። ባለትዳርና የአንድ ልጅ እናት ነኝ። ልጄ ክርስቲያን ይባላል፣ 6 ወሩ ነው። ባለቤቴ ፋሲካ ይማም ይባላል። የኔ ምርጧ እናት ደብረ ይርጋ ትባላለች። እናቴ ያሳደገችኝ ያለ አባት ነው። እናቴ በጣም ጠንካራ ናችና ጎበዝ እናት ነች ያለችኝ። እናቴ ስታሳድገን አባታችን በልጅነት እድሜ ነበረ አባቴ ያረፈው። ጥሩም መጥፎም የሚባል ጊዜያቶች አሳልፌያለሁ፣ የልጅነት ጊዜያቴ ማለት ነው። ጥሩ ምለው እናቴ በጥሩ ሁኔታና ጠንካራ እናት ስለነበረች፣ እንደገና የራሷ የግል ስራ ስለነበራት የእናቴን ጥንካሬ ብዬ ማስበው ጠንካራነቷ እሱን ነው። መጥፎ ጊዜያቶች የምለው ደግሞ አባቴ በልጅነት እድሜ እኔም ታላቅ ወንድም ነበረኝ። እሱም የነበረው ለትምህርት እድሜያችን እንኳን ሳይደርስ አባቴ በልጅነታችን ነበር ያረፈው። እኔ ገና ትምህርት ቤት አልገባሁም ነበረ። ወንድሜ የአንደኛ ክፍል ተማሪ ያለ ነበረ አባቴ ያረፈው ማለት ነው። ከዛ ሲያርፍ እናቴ እኛ አባት እንደሌለን እንዲሰማን አድርጋ አይደለም ያሳደገች። በጣም በጥንካሬ እናቴ አሳድጋኛለች። ማለት ጠንካራ ሆና ከሀብታም ልጆች እኩል አድርጋን ያሳደገች እናቴ። ምንም ጎሎብን አያውቅም። አለ የሚባል ትምህርት ቤት አስተምራ በጥሩ ሁኔታ አሳድጋናለች እናቴ። በዛ እድሜ አባቴ ሲያርፍ እኔ ገና ህፃን ነበርኩኝ በጣም። ከዛ እናቴ ግዴታ ያላት አማራጭ እኛ ከዛ ቤት መውጣት ነበረ። ቤቱ ሁላ ጨለማ ነበር የሆነባት እናቴ ማለት ነው። ኑሮዋ ሁሉ ባንዴ ነው ጨለማ የሆነባት የነበረው እናቴ ማለት ነው። ከዛ እንደዛ ሲሆን ከዛ ቤት ወጣንና ግዴታ ያለን አማራጭ ሌላ ዘመድም የነበሩን የአባቶቼ ዘመድ ያን ያክል ቀረቤታ አልነበረንም እና እኛ መሄድ የነበረብን ቀጥታ አክስቶቼና አያቴ ነበረች። አክስቴ ቤት ታማ ስለነበር እዛ ቤት ነበር የቆየ ነው። እዛ በነበርንበት ጊዜያቶች ጥሩ የሚባል ጊዜያቶች አሳልፈናል፣ መጥፎ የሚባሉም ጊዜያቶች አሳልፈናል። እናቴ እኔን ስታሳድገኝ ጠዋት ደሴ ሆስፒታል የሚባል አለ፣ እዛ እየሰራች ከዛ በኋላ ደግሞ የሌሊት ደግሞ አዳሪ እየሰራች ነበር እናቴ እኔን ያሳደገችኝ። እኔንና ታላቅ ወንድሜን ስታሳድገን ማለት ነው። ከዛ እዛ ስታሳድገን አንዳንድ ጊዜ እናቴ እኛን ለማየት ስትል አክስቶቼ ቤት ሲኖር ያን ያክል እንትኑ አይኖርህም። ገባ? ሌሊት ነው እናቴ ከአዳሪ የምትወጣው። አዳሪ ወጥታ ደግሞ ወደ ስራ መሄድ ያለባት 2 ሰዓት አካባቢ ነው። ስለዚህ ምን ማድረግ አለባት እናቴ? እኛን በመስኮት እነሱን ቆርቆራ ላለመረበሽ ስትል በመስኮት ሰላም ብላን የምትሄድበት ጊዜቶች ነበሩ እና ማስታውሰው መጥፎ ጊዜ ብዬ ማስበው እሱ ነው። ከዛ ያ ጊዜያቶች አለፉ። ከዛ እናቴ አያቴ ከትንሽ ጊዜ
ትንሽ ጊዜ ቆይታ በኋላ አረፉ። ከዛ ያለውም ነገር አልተመቸንም። በረዛ ያለው ነገር መጥፎ ሆኖ አይደለም አልተመቸም። ከዛ መውጣት አለብን ብለን አሰብንና ቀጥታ ወደ ቤታችን መመለስ አለብን የሚል ሀሳብ አሰብን። ቢያንስ እኛ ትንሽ 1 አመት ምናምን ቢሆነው ነው እዛ የቆየነው። ከዛ እናቴ አያቴም ማረፈች። ከዛ ስታርፍ አይ ወደ ቤታችን መመለስ አለብን ብለን አሰብንና እናቴ ወሰነች ማለት ነው። እኔ ወደ ትምህርት ቤት ልገባ ስል ያንን የምታደርገው ሌሊትም ቀንም እየሰራች በራሷ አባታችን ሲሞት ምንም አድርጎላት የነበረው ነገር ስለሌለ እሷ ቤቱም ጨለማ ሆኖባት ስለነበረ ያንን ቤት ሌላ ቤት ሰርታ መግባት እንዳለብን ወሰነች። ያንን ደግሞ የምታደርገው እናቴ ስትሰራ ስለነበረ ሌሊትና ቀን እየሰራች ትልቅ ቤት ሰራችና እናቴ እኛን ከአክስቶቻችን ቤት ይዛን እዛኛው ቤት ያንን ስትሰራ በቀላል ነገር አልነበረም። ብዙ ውጣ ውረዶች ነበሩ። ሰው ሁላ ይሆንልሻል፣ ይሄ ነገር ይሳካልሻል ይላት ነበረ። አዎ አደርገዋለሁ እችላለሁኝ ብላ በቃ በጣም ጠንካራ ስለነበረች አድርጋው እኛንም ወደ ትልቅ እንትን ይዛን ገባች ማለት ነው። እኛ አባት እንዲኖረን እንደሌለን እንዲሰማን አድርጋ አታውቅም። እና እኛ ስለ አባታችን ለራሱ ጥያቄ ጠይቀናት አናውቅም። እናቴ እንድንጠይቃትም አይፈቀድልንም። ምንም የጎደለብን ነገር ስለሌለ እናቴ የሁለቱንም ቦታ ይዛ ስላሳደገችን ጠይቀንም እንድንጠይቅም ተፈቅዶልን አያውቅም። ከዛ እናቴ ደግሞ ከዛ በኋላ እዚህኛው ቤት መጣን እየኖረን እያለ እናቴ አይ ይሄ ህይወት ለልጆቼ በቂ አይደለም ብላ አሰበችና እናቴ ይዛን ወጣች ማለት ነው። ይዛን የወጣችው እንዴት ነው? ከዛ እናቴ ከደሴ ሪፈራል ሆስፒታል መልቀቅ አለብኝ ብላ አሰበች። እኛን ወደ ትልቅ ደረጃ ለማድረስ ስታስብ ማለት ነው። ያ ያላት እንትን በቂ አይደለም ብላ አሰበች እናቴ ማለት ነው። ስለዚህ ለቀቀች፣ ከደሴ ሪፈራል ሆስፒታል ለቀቀችና ሳትለቅ በፊት መጀመሪያ ላይ እዛ ሁና እዛ የወር እረፍት ተወስድና እናቴ ሌላ ክፍለ ሀገር እየሄደች ሀራ የሚባል ሀገር ሌላ ክሊኒክ ትንሽ ክሊኒክ ከፈተች ጓደኞቿ ጋር ማለት ነው፣ የራሷ ክሊኒክ። ያንን ያደረገችው ምንድነው እኛን ለትልቅ ደረጃ ማድረስ ስላለባት ጥሩ ሁኔታ ላይ መሆን ስላለባት በእግሯ እየሄደች ነው እናቴ እኛን ከማንም በላይ አድርጋ ለማሳደግ ስትል በእግሯ እየሄደች ነው። ለ1 ወር እረፍት ወስዳ ትሰራ የነበረው እናቴ። ከዛ እንደዛ ሰራችና ለ1 ወር ምናምን አየችው። ያ ስትሄድ መኪና አልነበረም። ከሀይቅ ትወርድና በእግሯ እየሄደች ነበር እናቴ ለኛ ስትል ማለት ነው። በእግሯ እየሄደች እንትን ትሰራ የነበረው። ከዛ እየሰራች እኛን ታላቅ ወንድሜ ማለት ታላቅ ወንድሜ እኔን አደራ ሰጥታው ነበር የሄደችው። እኔ ነበርኩኝ ታናሹ ማለት ነው። ገና ልጅ በነበረበት እናቴ ብዙ ተጎድታ ነው እኛን ለማሳደግና ለቁም ነገር እንድንበቃ ብዙ ነገር እዚህ ላይ መስዋዕትነት እየከፈለች ነው ያለችው ማለት ነው የነበረችው። እኛን የሚጠብቁ ሰዎች አዘጋጅታ ነበር እናቴ እዛ ሄዳ የምትሰራ የነበረው። ከዛ እግዚአብሔር ይመስገን በጣም ጥሩ ደረጃ ላይ ስትደርስ ወደዚህ መምጣት አለብኝ ብላ ስታስብ ደግሞ የሆነ ነገር ሀፕን አረገ። ያ ምን ነበረ? እናቴ በድንገት ታመመች። ከዛ በድንገት እናቴ ታመመች። በጣም ከባድ ነበር ያ ጊዜ። ራሷን እስከ መሳት ድረስ ራሷን እስከ አለማወቅ ድረስ ደርሳ ነበረ። ያለ አባት ያሳደገችኝ እናቴ ስለነበረች ለኔ ከባድ ጊዜ ነበር። ለኔም አይደለም ለወንድሜም ለአክስቴ።
እኛ ብዙ እንዳልኩ ብዙ የተያዘ ዘመድ የለንም። ማለት ይሄን ምለው የሚደርስልን ዘመዶች የሉንም። እኔና ወንድሜ አክስቴ ነበርን ማለት ነው። ከባድ ጊዜ ነበር ለኔ ለወንድሜ። እናታችን ያለ አባትን ያሳደገችንና የማረፊያዋ ጊዜ ላይ ነው ብዬ ነው ማስበው ያንን ጊዜ እና ለኔ ከባድ ጊዜ ነበረ። እናቴን ማስበው እንደማጣት ነበረ፣ እሷም የምታስበው እንደምታጣኝ ነበር። ከባድ ጊዜ ነበረ። እናቴ በጣም አሟት ስለነበረ እውነትም አሟታል። 1 አመት የሚሆን ተኝታለች እናቴ ማለት ነው። እና በጣም ከባድ ጊዜ ነበረ እና እናቴ እንደምትሞት ነበር ያሰበችው። ለቤት ሴት ልጅ እኔ ነኝ፣ አንድ ታላቅ ወንድም አለኝ። ከዛ እናቴ ምን አለች ይመስለ ሄለን፣ እኔ የምሞት ከሆነ አንቺ ትጎጂብኛለሽ። ወንድሜንም ጠርታ አንቺ ትጎጃለሽ፣ ሄለን ግዴታ እኔ የምሞት ከሆነ ሄለን አግብታ እኔ ያለሁኝ ማየት አለብኝ ብላ እናቴ አንድ መልእክት አስተላለፈች ማለት ነው። ወንድሜ አሁን ጠንክርና ሄለን እንዳራት እንደምንም ብለህ አለችው። እኔ የሽምግልናው ጊዜ ልጀምርልህ። የኔ ልደት መስከረም 9 ነው። በ10 ሽምግልና ይላክ። እናቴ ይሄንን ነገር ነገረችኝ፣ እንደምትሞትና በህይወት እንደማትኖር ነገረችኝ ማለት ነው። ከዛ ቶሎ ማግባት ነበረብኝ። ከዛ መስከረም 9 ልደቴ ነበረ። መስከረም 10 ሽምግልና ይላክ ተባለ ማለት ነው። እናቴ መስከረም 9 ላይ ራሷን አንስታ ነበረ፣ ይሄን ያህል ማለት ነው። ከዛ መስከረም 10 ሽማግሌ ሲላክ እናቴ እንደምንም ብላ ቁጭ ብላ ያንን የደስታ ጊዜ ለማሳለፍ ሞክራ ነበር፣ አልቻለችም። ራሷን ሳተች። ከዛ ራሷን ሳተች፣ አለፍ ነው ማለት ነው። መስከረም 11 ራሷን ስታ ሆስፒታል ነው ያደርነው እናቴ። ከዛ በሞትና በህይወት መካከል ሆኖ መደረግ ስለነበረበት እኔ ባልኖርም ብኖርም ልጄ ማግባት አለባት፣ እኔ ከሌለሁኝ ሴት ልጅ ስለሆነች ትሰበርብኝና መቼም አታገባም ብላ አሰበች ማለት ነው። እንደዛ ሆኖ እናቴ በጣም ታማ ነበረ፣ ልትሞት በቃ ልትሞት ነበረ። ከዛ ሆስፒታል ተኝታ ከዛ ከመስከረም 9 እስከ ጥር 23 ድረስ እናቴ ታማ ነበረ፣ እየገባች እየወጣች ሆስፒታል። ከባድ ጊዜ ነበር ያሳለፍነው። እኔ የሰርጌን ጊዜ አላስታውሰውም፣ ያን ያክል ትውስታው የለኝም። ደስታው አለ ግን ትውስታው እኔ ጋር አልነበረ። እንደምን ብትል እናቴ ታማለች። እኔ አንደኛ ነገር እንደ ሰው እንኳን እንደዚህ አምሮብኝ አልነበረም ሰርጌን ያሳለፍኩት። ለምንድን ነው? እናቴ ታማብኝ ስለነበረ። እናቴ ለኔ የሆነችው ብዙ ነበረ፣ ግን እኔ ለእናቴ ብዬ ነው ሰርጉ በዛ ሰዓት ይደረግ ብዬ ያደረኩት። እኔ እንደሌላው ሰው እንኳን ሻወር ወስጄ አልነበረም ሰርጌን ያደረኩት፣ እናቴ ታማብኝ ስለነበር። እስከ መጨረሻው ሰዓት ሰርጌ ዛሬ ሊሆን እናቴን እየመገብኩኝ፣ እናቴ በእጇ መብላት እንኳን አትችልም ነበረ። እንደ ሰው እኔ ዘንጬ አምሮብኝ አልነበረም የተደረገው። ቬሎ ለብሼ ግን እንደ ማንኛውም ሰው ተሞሽሬ ወጥቻለሁ። ታውቅም ነበር የሰርጌ ቀን አታውቅም ነበር። የመልሱ ቀን ሰው ለራሱ በዚህ ሰዓት እንዴት ታደርጋለች እቺ ልጅ ምንድነው የሚያስቸኩላት ሲል እኔና እናቴ ነበር የምናውቀው። እናቴ በህይወት አልኖርም ብላ ስላሰበች ልጄን ለማዕረግ አብቅቻት ቢያንስ መሞት አለብኝ ብላ ለኔ የከፈለችው ዋጋ ነው እናቴ። ሰው ግን ይሄንን ነገር አልተረዳውም። እኔና እናቴና ወንድሜ ነበርና አክስቴ የምናውቀው። እናቴ በህይወት እያለች ለኔ የከፈለችልኝ ዋጋ። እግዚአብሔር ይመስገን ሙሉ ጤንነት ለኝ ሙሉ ጤነኛ አርሳኛለች ማለቴ። በቃ አሁን ሁሉም ሰው የሚላት አንቺ መማሪያ ነሽ ነው የሚላት። ማለቴ እናቴ የነበረችበት ሁኔታ እንደዚህ አልነበረም። በቃ አንቺ ለሰው መማሪያ ነሽ ነው የሚላት። ሙታ ነው የተነሳችው ማለት ነው። አሁን እግዚአብሔር ይመስገን ሁሉም ነገር አልፎ እናቴ እኔን አረሰችኝ። በቃ
አሁን 1 አመት ይሆናታል ከዳነች። እኔ 3 አመት ነው በትዳር የቆየሁት። 1 አመት ይሆናታል ከዳነች ሙሉ ጤነኛ ከሆነች። ደሴ ነበር የወለድኩት። ለምንድን ነው ደሴ መውለድ የፈለኩት? በሰርጌ የነበረውን እንትን ለመካስ ነበር ደሴ መውለድ የፈለኩት እና ደሴ ነው የወለድኩት። እናቴ ሰርጉ ላይ ስላልተካፈለች ስለነበረ ክርስትናው ላይ ካስናት እና ማመስገኛዋ ጊዜ እንዲሆን አደረግነው። ከዛ በፊት መስከረም 29 ላይ እንትን ብላለች። በእርግጥ የማመስገኛ ጊዜ አድርጋ ነበረ። ይቅርታ ባለማድረጌ ይመስለኛል ቶሎ ነው የምናደደውና ለሰዎች ይቅርታ ማድረግ አልችልም። ማለት በጣም ታጋሽ ነኝ፣ ግን ሰው እንደኔ መሆን ስለማይችል ስላልቻለልኝ ነው በጣም እንትን ነኝ፣ አኩራፊ። እሱም ባህሪን አትወደውም እናቴ። በእናቴ ሁልጊዜ እኔን እንደ ህፃን ልጅ ነው የምታየኝ እና ነፃነት አትሰጠኝም። እንደሌላው እናቶች ነፃነት ሰጥታ አላሳደገችኝም። እንዴት የሆነ ብቻዬን ተንቀሳቅሼ አላውቅም። ኢቭን አሁን አግብቼ በሷ ቁጥጥር ስር ነኝ። እነሱን ነገሯን አልወደውም። በቃ ሁልጊዜ እንደ ህፃን ነው የምታየኝ እና ሰው እንትን የሚያደርገኝ ምናምን ይመስላታል። ትፈራለች። ትምህርት ላይ ያላትና አመለካከት በጣም ጎበዝ ነች። እናቴ ድሮ ስትማር መጀመሪያ ሰርቲፊኬት ተምራ ከዛ ነርሲንግ ስትማር ምሳ እየበላች እያነበበች ነበር የምትማረው። ከዛ ምሳ እየበላች እየተማረች ከዛ ደግሞ አዳሪ እየሰራች ሄሎ አቤት። እናቴ እንዴት ነሽ? አቤት። ሰላም ዋልሽ? አለሁ እግዚአብሔር ይመስገን። ደውለሽ ነበር ስራዬ? አዎ ደውዬ ነበረ። ሚዲያ ላይ ቀርቤ ነበረ። አቤት። እስከ ዛሬ ፍቅሬን ገልጬልሽ አላውቅም። አቤት አቤት። እስከ ዛሬ ፍቅሬን ገልጬልሽ አላውቅም። እንደምወድሽ ነግሬሽ አላውቅም። እናቴ እወድሻለሁኝ። እሺ እኔም እወድሻለሁ በጣም። ታሳዝኝኛለሽ በጣም። ምን ይደረግ ለኛ ምን? እኔም በጣም እንደዛው ነው። ለልጆቼ በጣም ነው የምወዳቸው። ብዙ ነገር ከፍለሽልናል እናቴ። ከዚህ በኋላ ደግሞ ረጅም እድሜ ሰጥቶልኝ በጤና እንድትኖሪልኝ እለምናለሁ እግዚአብሔርን። እወድሻለሁ እናቴ በጣም። እሺ እኔም እወድሻለሁ ልጄ። እሺ እኔም እወድሻለሁ። ቻው በቃ። እሺ ቻው። ላንቺም እድሜ ይስጥልኝ። እሺ ቻው። ቻው እሺ እናቴ። እሺ ቻው። የኔ ውድ እናት በጣም ነው የምወድሽ። እግዚአብሔር ረጅም እድሜ እንዲሰጥሽ እመኛለሁ። እስከዛሬ አልካስኩሽም። ጥሩ ነገሮችን አድርጌ እንደምክስሽ ቃል እገባለሁ። እወድሻለሁ። በጣም ነው የማመሰግነው። ለኔ ብለሽ ብዙ ነገር ሆነሻል አውቃለሁ። እስከዛሬ ነግሬሽ አላውቅም እናቴ። በጣም ነው የምወድሽ የኔ እናት። ረጅም እድሜ እመኝልሻለሁ።